የስልካችሁ ኖቲፊኬሽን ላይ የማታውቋቸው ነገር ግን በጣም ጠቃሚ የሆኑ ሁለት ጽድት ያሉ ቲፖችን ነግራችኋለሁ። ይመቻችሁ። እነዚህን በጣም ወሳኝ የሆኑ ቲፖችን ለማግኘት መጀመሪያ የስልካችሁ ኖቲፊኬሽን ወደ ታች ታወርዱትና ወደ ጎን ሄዳችሁ መጨረሻ ላይ ፕላስ ምልክት ታገኛላችሁ። እሷን ተነኳታላችሁ። ከዛ ላይ ከሚመጡላችሁ ውስጥ አንደኛው ሶንግ ሰርች የምትለዋን ወደዚህ ታመጣታላችሁ። ሁለተኛ ደግሞ ኢንሃንስድ ፕሮሰሲንግ የምትለዋን ታመጣታላችሁ ማለት ነው። እነዚህን ካመጣችሁ በኋላ ደን ትሉታላችሁ። ከዛ እነዚህ ኖቲፊኬሽን ባራችሁ ላይ ይቀመጣሉ ማለት ነው። ከዚህ በኋላ ምንድነው የሚያደርግላችሁ ማለት ነው? ሶንግ ሰርች የሚለው ሌላ አፕ ሳትጭኑ ማንኛውንም ዘፈን በእናንተ ድምጽ መፈለግ ትችላላችሁ። ከፈለጋችሁ ደግሞ ብታሰሙትም መፈለግ ይችላል ማለት ነው። በጣም ጽድት ያለ ነው። ለምሳሌ ላሳያችሁ። እንደምታዩት ድምጹን በመስማት ብቻ መዝሙሩን ከላይ ፊት ለፊት ቁጭ አድርጎልኛል ማለት ነው። 53% ማች ያደርጋል ከዚህ ጋር ብሎ። ስለዚህ እኔ ላይ ገብቼ በቃ መስማት እችላለሁ ማለት ነው። በጣም በቃ ጽድት ያለች ፊቸር ነች። የመጀመሪያው ሶንግ ሰርች የምትባለው በቃ የፈለጋችሁትን መዝሙሮች ወይ ዘፈኖች ያለምንም ተጨማሪ አፕሊኬሽን ሰርች ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ኢንሃንስድ ፕሮሰሲንግ የምትባል ነች። አጠገቧ እንደምታዩት እሷን ኦን ካረጋችኋት በኋላ ከዚህ በኋላ የምታደርጉት እንቅስቃሴ በሙሉ ማለት ነው ስልካችሁ ላይ በጣም ፈጣን ነው የሚሆንላችሁ ስልካችሁ። ስለዚህ ስልካችሁ እንዲፈጥን በመፈልጉበት ሰዓት እቺ ኢንሃንስድ ፕሮሰሲንግ የምትለዋን ኦን ስታደርጓት ሲፒዩአችሁ የመጨረሻው ስፒድ ላይ ሆኖ በቃ በጣም ፈጣን ስልክ ይኖራችኋል ማለት ነው። እነዚህን ኦን በመታረጉበት ሰዓት እነዚህ ሁለቱ በጣም ጽድት ያሉ ምርጥ ፊቸሮች ናቸው። እነዚህ ፊቸሮች እንደተመቿችሁ በጣም እርግጠኛ ነኝ። ከተመቿችሁ ደግሞ ላይክ እና ፎሎ ማድረግ አትርሱ። ይመቻችሁ። ፒስ